ኡሙ ሰለማ ከአቡ ሰለማ ጋር በጣም ፍቅረኛ ናቸው። በጣም ይዋደዳሉ፣ በጣም ይፋቀራሉ። ባልና ሚስት በእነሱ ደረጃ የሚዋደድ የለም ተብሎ እስከሚገመት ድረስ እኔ ከሞትኩ ታገባለህ ወይ አለችው። በፍጹም ሐሻው ከላ ወላሂ አላገባም ማለት እኔ ከሞትኩ ግን አንቺ አደራሽን አግቢ ብሏት ነበር። በፍጹም አላደርገውም አላገባም አለች እሷ። ሞት አቡ ሰለማ ሲሞት ራሷን ሰብር አድርጋ ኮንትሮል ማድረግ አቃታት። ኡሙ ሰለማ ሰብር ማድረግ ራሷን መቆጣጠር አቃታት። ከዛ በኋላ የሐዘኑ ጊዜ ካለፈ በኋላ ማን መጣ? አቡበከር ሲዲቅ መጣ። ላግባሽ ጥያቄ ያቀረበላት እንደ አቡ ሰለማ አይነት ባል ልትሆን ስለማትችል በፍጹም አለችው። አቡበከር ሚስቶቻችሁ እንደዚህ ከመሰክሩላችሁ የጀነት ናችሁ ኢንሻአላህ። አላህ ድብን ያደርገው ነው እንጂ ብትለው ያው ሴት የሷ እኮ ችግር አይደለም፣ አንተ ነህ የራስህ ችግር። እንደሱ የሚሆን ሞቷል እኮ አቡ ሰለማ እንደሱ የሚሆን አትሆንም አለችው። አቡበከር ከነብዩ ቀጥሎ እዚህ ዱንያ ላይ እኮ እንደ አቡበከር ሰው አላህ አልፈጠረም። አቡበከር ሄደ፣ በቃ እምቢ አለችው ሄደ። ዑመር መጣ፣ ላግባሽ አላት። እንደ አቡ ሰለማ አትሆንልኝ ሂድ አለችው። ዑመር ኢብኑ ኸጣብ ከአቡበከር ቀጥሎ በዱንያ ላይ እንደሱ አይነት ሰው የለም። ሁለቱን ያልተቀበለች ሴት በስተመጨረሻ የአላህ መልእክተኛ አለይሂ ሰላቱ ሰላም አቡ ሰለማ ምትክ አላህ ቢተካልሽ ምን ትያለሽ አለ። በፍጹም አላህ እንደ አቡ ሰለማ አይነት ሰው በፍጹም ይተካልኝ አይመስለኝም ማለት አይገኝም ማለች። በቃ ተስፋ የላትም። እኔስ በሆነ ብለው የጋብቻ ጥያቄ ያቀረቡ የአላህ መልእክተኛ እኔስ በሆነ ምን ትዝ አለኝ ትላለች። መልሱን ከመመለስ እሺ ከማለት ውጪ አማራጭ የላትም። ነብዩ ስለሆኑ እኮ አይደለም አንተ እንደ አቡ ሰለማ አትሆንም ይባላል። ነብዩ ሊባልም አይችልም። አሽረፈል ኸልቅ ናቸው። የኸልቁ በአጠቃላይ አይነታ ናቸው አይደል? አላህ መልእክተኛ እሺ ብላ ከመቀበሏ በፊት ግን ማንኛውም ሰው ይኸው ዛሬ የቀራነውን ሐዲስ ኡሙ ሰለማ ተግባራዊ በማድረጓ ይኸው ሽልማቱን አገኘች። የሆነ ጊዜ የአላህ መልእክተኛ ሙሲባ ሲደርስባችሁ አላሁመ እኽሉፍኒ ፊሂ ኸይረን ኢና ሊላሂ ወኢና ኢለይሂ ራጂዑን አላሁመ አጅርኒ ፊ ሙሲበቲ ይህንን በሉ ብለው ነበረ። አቡ ሰለማ ሲሞት እየተናነቀኝም ብየው ነበር። ይህንን ለካ እውነትም ይተካል እንደ አቡ ሰለማ አይነት ሰው ኸይረኛ የለም ብዬ አስብ ነበር። ነብዩ ለካ አሉ። ነብዩን ተካላት ለሷ ኡማሃቱል ሙእሚን ከሚባሉት መካከል አንደኛዋ ሆነች። የምእመናን እናት ከሚባሉት ተርታዎች ውስጥ ነች። የዱንያም የአኺራም ምሳቸው ነች ኡሙ ሰለማ። ከአቡ ሰለማ ጋር ያው እዛ አይገናኙም፣ በቃ ተቆርጧል። አሁን የሷ ሚስት ማናት? የሷ ባል ነብዩ ናቸው። ይሄ ለሷ ሸረፍ ነው አይደለ? ይሄንን በማለቷ ነው እንጂ አላህ እንዴት ተወስድብኛል እና ብታይ ነብዩን ማታገኝም ማንንም ማታገኝም ነበር። ስለዚህ እቺን ቃል ዛሬ እዚህ መቅራት አይደለም፣ ይመጣል ሊመጣ ይችላል። ተወደደም ተጠላም አነሰም በዛም ዛሬም ቢሆን ነገ የሆነ ሙሲባ በሐያታችን ላይ ይመጣል አይደል? የዛን ይሄንን ሐዲስ ትዝ ይበለን።